በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጉባኤ ኒቂያ የዩቲዩብ ቻናል ተከታታዮች በዛሬው ዕለት ክፍል 4 ሳይጠሩ የሚያስሩ አናቅጽ እነማን ናቸው፣ ስንትስ ናቸው የሚለውን እናያለን። እንግዲህ ሳይጠሩ የሚያስሩ አናቅጽ ሶስተኛ ጉባኤ ሶስተኛ አዋጅ ላይ ስላለን 3 ናቸው። እነርሱም ሀሎ ይደሉና ውእቱ ናቸው። ወይም ሀሎ ደለውና ውእቱ ልንል እንችላለን። እና ሳይጠሩ እንዴት ነው የሚያስሩት የሚለውን ስናይ ለምሳሌ ሀሎን ስናየው አቡነ ዘበሰማያት በሰማያት የምትኖር አባታችን ሆይ ይላል። እንግዲህ ሀሎ ሳይጠራ ሲያስር ነው። እንዴት እንደማለቱ ነው? አቡነ ዘሀሎ በሰማያት እንደማለቱ ነው ማለት ነው። ስብሐት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማይ ምስጋና ይገባል። ይህ እንግዲህ ይደሉን ሲያመጣ ነው ማለት ነው። ለእግዚአብሔር አለች ላይ ይደሉን ሲያመጣ ነው ማለት ነው። ይህ ማለት ስብሐት ዘይደሉ ለእግዚአብሔር በሰማያት እንደማለት ማለት ነው። አምላክ ሰብ ወሰብ አምላክ፣ አምላክ ሰው ሆነ ሰውም አምላክ ሆነ። በዚህ ጊዜ ውእቱ ሳይጠራ ሲያስር ነው። ሆነ የሚለው የውእቱ ፍቺ ነው። ይህን ካየን ሌላ ረዳት ግሶች አሉ። ሳይጠሩ በሚያስሩ አናቅጽ ውስጥ ሊካተቱ የሚችሉ ረዳት ግሶች አሉ። እነርሱም ሀለወ፣ ሀሎ፣ ኮነ። እነዚህ ረዳት ግሶች ይባላሉ። ሀለውና ኮነ በአስሩ መራሕያን ሁሉ በካላይ እና በትንቢት አብረው እየገቡ ግስን ይረዳሉ ወይም ያጠናክራሉ ማለት ነው። ኮነ በቀዳማይም በካላይም እየገባ ይገኛል። ሀሎ ግን ነባር አንቀጽ እንደመሆኑ መጠን በካላይ ብቻ ይገባል። ለምሳሌ ወሀለው ኖሎት ይተግሁ ወይሄልው፣ ወሀለው ይጼልዩ ወጸንህዋ ለማርያም። እንግዲህ ወሀለው ኖሎት ይተግሁ ወይሄልው ምን ማለት ነው? እረኞች ተግተው ይጠብቁ ነበር። ወሀለው ይጼልዩ ወጸንህዋ ለማርያም። አያችሁት? ኮነ ሲገባ ኮነ ይትናገር፣ ኮነ ይጎይ፣ ኮነ ይበኪ። እንግዲህ ይናገር ነበር፣ ይናገር ጀመር፣ ይሸሽ ነበር፣ ይሸሽ ጀመር፣ ያለቅስ ነበር፣ ያለቅስ ጀመር እያለ በዚህ መንገድ ይሄዳል ማለት ነው። ኮነ በቀዳማይ ሲነገር ኮነ እምድረ ሞተ ሙሴ ተናገሮ እግዚአብሔር ለኢያሱ፣ ሙሴ ከሞተ በኋላ እግዚአብሔር ኢያሱን እንዲህ ሲል ተናገረው ወይም አናገረው ይላል። ወኮነ እምድረ ሞተ ሳኦል ተመይጠ ዳዊት እምቀትል አማሌቅ፣ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ድል አድርጎ ተመለሰ። ሀሎ ሲነገር ዮሐንስኒ ሀሎ ያጠምቅ በሄኖን ቅርበ ኢየሩሳሌም። እንግዲህ ያጥምቅ አላለም፣ ሀሎ ያጠምቅ በሄኖን ቅርበ ኢየሩሳሌም። አያችሁት? ዮሐንስም በኢየሩሳሌም አቅራቢያ በሄኖን ያጥምቅ ነበር ማለት ነው። ሌላው ዛሬ የምናየው በወ ወይም በዋዌ የማይወርዱ ቀለማትን ነው። በወ የማይወርዱ ቀለማት 3 ናቸው። ማን ማን ናቸው ካል አንደኛ ዝርዝር፣ የግዕዝ ወራሽ፣ የሙሻ ዘር ውስጥ ጠዘ። ይህ ማለት ዊ ማለት ነው፣ ወገን ማለት ነው። ሀከዊ የምንላቸው ማለት ነው። ለምሳሌ ጸውአ ሚካኤልሃ ወገብርኤልሃ፣ ሚካኤልና ገብርኤልን ጠራ ይላል እንጂ ሚካኤልሃ ያለውን ሃን ወ ያወርደዋል ብሎ ወገብርኤል አይልም። ወይም ጸውአ ማርያምሃ ወማርታሃ ይላል እንጂ ወማርታ አይልም። የሃን ስናይ ነው የግዕዝ ወራሹ። ዊን ስናየው ማለትም የሙሻ ዘር ውስጥ ጠዘ ያለውን ዊን ስናይ አምላክ ቀዳማዊ ወዳሃራዊ ይላል እንጂ አምላክ ዳሃራዊ ወዳሃሪ ቀዳማዊ ወዳሃሪ አንል፣ ወይንም አምላክ ዳሃራዊ ወቀዳሚ አንል። ይሄ ዊ ማለት የሙሻ ዘር ውስጥ ጠዘ ነው፣ ባጭሩ ወገን ቅጽል የምንለው ማለት ነው። በተጨማሪም ነአምን ህማሞ ለቃል ስግው ወሞቶ እንላለን እንጂ ወሞተ አይልም፣ ህማሞ ስላልን ማለት ነው። ይሄ ዝርዝር ያልነውን ማለት ነው። ስለዚህ ዝርዝር አያወርድልንም። አክብር አባከ ወእመከ እንላለን እንጂ አክብር አባከ ወእመ አንልም። ነገር ግን እመ የምትሏ ላይ ባይደ ካል ከቤተሰብ ስላወጣ ነው አክብር አባከ ወባይደ ልንል እንችላለን ማለት ነው።
ወባይደ ልንል እንችላለን ከቤተሰብ አባላት ስለወጣ። ምክንያቱም ባይድ የተባለው ሌላ ነው ከአብ ካለው ጋር አይሄድም። ናምን ሕማመከ ወሞተከ እንላለን። ወሞተ ግን አንል። እንግዲህ ዝርዝር ሲባል ሁሉንም አይነት ዝርዝሮች ይመለከታል። ለምሳሌ በአረፍተ ነገር አስገብተን ብናይ አክብሪ አባኪ ወእመኪ ይላል እንጂ ወእመ አይልም። አክብሩ አበዊክሙ ወእማቲክሙ እንላለን እንጂ ወእማተ አንልም። አክብራ አበዊክን ወእማቲክን እንላለን እንጂ ወእማተ አንልም። አክበርኩ አቡየ ወእምየ እላለሁ እንጂ ወእመ አልልም። አክበርነ አበዊነ ወእማቲነ እንላለን እንጂ ወእማተ አንልም። እነዚህ በሙሉ ዝርዝር ናቸው ማለት ነው። እና እንግዲህ እነዚህ በዋናነት ሀከዊ ናቸው የማይወርዱ ተብሎ በሊቃውንት በሰፊው ነገሩ እንጂ ብዙ እዚህ ጋር ያልተገለጹት ሌላም አሉ የማይወርዱ። በወ የማይወርዱ ቀለማት ብዙ ናቸው፣ ሌላም አሉ። ለምሳሌ ኢ በወ አትወርድም። በበ በወ አይወርድም። ለለ፣ እፎ፣ ለምንት፣ አይቴ፣ መኑ፣ እስፍንቱ፣ ቦኑ፣ ሚ፣ መጠን፣ አ፣ ሶ፣ ኬ፣ ኑ፣ ቱ፣ ዘዘ፣ አኮ፣ አልቦ፣ ዘደማውንም ስም ወራሽ ሲሆን እና እለስም አብጅ ሲሆን በዘ ገንዘብ ሲሆን እነዚህ በወ አይወርዱም። በአረፍተ ነገር እንያቸው ብንል እይበል ወእይሰቲ ነው እንጂ ምንድነው ወኢን ያወርዳል ብለን ወይሰቲ አንልም። ይበላ ወኢሰቲ ነው እንጂ ወኢን ያወርዳል ብለን ወሰቲ አንልም። በበ ጊዜሁ ወበ ዘመኑ ይላል እንጂ ወዘመኑ አይልም። ለለ ዕለቱ ወለለ ጊዜሁ ይላል እንጂ ወጊዜሁ አይልም። እፎ መጻይከ ወእፎ ተመየጥከ ይላል እንጂ እፎ መጻይከ ወተመየጥከ አይልም። ለምን ትተክዚ ነፍሴ ወለምን ታውክኒ ይላል እንጂ ወለምን ትንትቶ ወታውክኒ አይልም። አይቴ ብሔራ ለጥበብ ወአይቴ ማይደራ ይላል እንጂ ወማይደራ አይልም። ማይዜ ተወልደ ወማይዜ ሞተ ይላል እንጂ ማይዜ ተወልደ ወሞተ አይልም። መኑ ስምከ ወመኑ ስም አቡከ ይላል እንጂ ወስም አቡከ አይልም። እስፍንቱ ኃያላን ሞቱ ወእስፍንቱ ድኩማን ቆስሉ ይላል እንጂ እስፍንቱ ኃያላን ሞቱ ወድኩማን ቆስሉ አይልም። ቦኑን ስናየው ቦኑ ለዓለም ይገድፍ እግዚአብሔር ወቦኑ ለግሙራ ይመትር ለትውልደ ትውልድ ይላል እንጂ ወይመትር ለትውልደ ትውልድ አይልም። ሚን ስናይ ሚ መጠን ግርምት ዛቲ ዕለት ወሚ መጠን መደንግጽ ይላል እንጂ ሚ መጠን ግርምት ዛቲ ዕለት ወመደንግጽ አይልም። አን ስናይ ፈንወሙአ ለሕዝብያ ይምጽኡ ይላል እንጂ ፈንወሙአ ለሕዝብየ አይልም። ሶን ስናይ አድንሶ ወሰርሶ ይላል እንጂ ወሰር አይልም። ኑን ስናይ ዘፈጠራሁ ለአይን እይሬኢኑ ወዘተከላሁ ለእዝን እይሰምዕኑ ይላል እንጂ እይሰምዕ አይልም። ዘዘን ስናየው ዘዘዚአሁ ፍሬሁ ወዘዘዚአሁ ጣዕሙ ይላል እንጂ ዘዘዚአሁ ፍሬሁ ወጣዕሙ አይልም። ዘስም ወራሽ ሲሆን ዘይሁዳ በይሁዳ ወዘሰማርያ በሰማርያ ይላል እንጂ ወሰማርያ በሰማርያ አይልም። እለ ስም አብጅ ሲሆንስ እለ ጴጥሮስ ወለ ጳውሎስ ይላል እንጂ ወጳውሎስ አይልም። በዘ ገንዘብ ሲሆን በዘ በላ ወበዘ ሰትየ ይላል እንጂ ወሰትየ አይልም። ካይብ ቀለም በዝርዝር ጊዜ አቡሁ ወእሙ ይላል እንጂ ወእም አይልም። ራብ ቀለም በዝርዝር ጊዜ አሁንም አቡሃ ወእማ ይላል እንጂ ወእም አይልም። ሳብ ቀለም በዝርዝር ጊዜ ናምን እርገቶ ወዳግመ ምጻቶ ይላል እንጂ ወምጻተ አይልም። ሁናኬን ስናይ ተመሳሳይ ናቸው። የግዕዝ ወራሽ የተባለው ማን ነው? በተጸወስም ጊዜ ገቢን ለማናገር ሃን የምንጠቀመው ሃን ስለምንጠቀም የግዕዝ ወራሽ ይባላል። ሲገባ ሐረዩ እስጢፋኖሳ ወፊልጶሳ ይላል እንጂ ወፊልጶስ አይልም። የሙሻ ዘር ውስጥ ዘ የተባለው ደግሞ ዊ ነው። ቅድም የተናገርነው ማለት ነው። ወገን ቅጽው ሲገባ ክርስቶስ ሰማያዊ ወምድራዊ ይላል እንጂ ወምድር አይልም። በዘርፍ ጊዜ ግን አምላከ ሰማያዊ ወምድር ቢል ችግር የለው። ምክንያቱም ተቅጽልነቱ ወጥቷል። ሰማያዊ መልአክ እንና ምድር አዳምን አድርጎ ለአምላክ መንታ ዘርፍ ማድረግ እንችላለን። እሺ ሌላ እም ተምኔትና ጸጸት ሲሆን በወ አይወርድ። ሲነገር እምነሳ ይሁዳ እምጸድቀ ወእም ኢታኮነነ ይሁዳ
ቢጸጸት ኖሮ በጸደቀ ነበር ባልተኮነነም ነበር ይላል እንጂ ወይ ተኮነነ አይልም። የግዕዝ ወራሽ የሚለውን መሰረተ ሐሳብ አብራርቶ ማለፍ ተገቢ ነው። ስለዚህ እንየው እስኪ። እንደሚታወቀው የተጸውዖ ስም በግዕዝ ወራሽ ካልተንተራሰ በቀጥታ አይሳብም። ይህ ማለት ሀንት አልደረበ ማለት ነው። ግዕዝ ወራሽ ማን ነው ካል አብዛኞቹ የቅኔ ሊቃውንት ግዕዝ ወራሽ ማለት ሀሌታ ውሃ ነው ይላሉ። ጥቂቶቹ ደግሞ የሀሌታ ውሃ ራብ ውሃ ነው ይላሉ። ይህ ክርክር ዘመናትን ያሳለፈ ክርክር ሲሆን አለቃ ኪዳነ ወልድ ከዚህ ተነስተው ለወንድ ሀሌታ ውሃ ግዕዙን፣ ለሴት ሀሌታ ውሃ ራብኡን ይሁን ብለው አስፍረዋል በመጽሐፋቸው ላይ። ነገር ግን ሐሳቡን ስናይ ሀል አንዲት የሩቅ ሴት ዝርዝር እንጂ ግዕዝ ወራሽ አትሆንም። ግዕዝ ወራሽ የሚለው ሐሳብ የመነጨው በገቢር ጊዜ መድረሻው ሳድስ የነበረው ስም ወደ ግዕዝ ስለሚለወጥ ሲሆን የተጸውዖ ስም ግን በባህሪው መድረሻውን መቀየር የማይችል በመሆኑ ነው። ግዕዝን ሊወርሰው የሚችለው ደግሞ ግዕዝ እንጂ ራብ ሊሆን አይገባውም። ስለዚህ ሀን ግዕዝ ወራሽ ማድረጉ ከአንዲት ሩቅ ሴት ዝርዝር ጋር ከማደናገሩም በላይ ሌላ በቂ ምክንያት ስለሌለ የቆየውን የአበው ትምህርት ተከትሎ ግዕዝ ወራሽ የሚባለው ግዕዙ ሀ ለዛውም ሀሌታ ውሃ ግዕዙ ሀ ነው ቢባል የተሻለ ይሆናል ማለት ነው። የተሻለ ይሆናል ማለት ነው። ለቀጣይ ተናበው የማይመሰሉ ቀለማት ስንት ናቸው የሚለውን እናያለን። ለዛሬው በዚህ ይብቃን። ይቆየን። ወስብሐት ለእግዚአብሔር።